እናንተ ትናንትና በብሩኬና ሃይሚ ቪዲዮ ላይ ምን ተመለከታችሁ? ምን አያችሁ? መግቢያ ላይ የሰራችሁ የብሩኬን ቻናል መግቢያ የሰራችሁ እንግዲህ እዩ ናት ማለት ነው። ይሄንን ነገር ደግሞ ስታስቡት እውነት ለመናገር እኔ ሳስበው ይሄ ነገር ከኋላ የሆነ ሰው ያለ ይመስለኛል። ነገሩ እንዲከር የሚፈልግ ሰው ያለ ይመስለኛል ማለት ነው። እና እንዴት ነው እዩ ብሩኬ ያለበትን ሆቴል ልታቅ የቻለችው? እንዴት ነው እዩ ለብሩኬ ቻናል መግቢያ ልሰራ የቻለችው? ለማንኛውም ከእዩ ጀርባ የሆነ ሰው ያለ ይመስለኛል። እኔ ስገምት እውነት ለመናገር ይቅርታ አድርጉልኝና ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት ሰላማችሁ ይብዛ። ለቻናል አዲስ ከሆናችሁ ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ሁኑ። አብራችሁ ይላላችሁ ከልብ ነው የማመሰግነው። እንግዲህ ዛሬ ወደ መጣሁበት ቪዲዮ ሲሄድ ትናንትና አይታችኋል ብሩኬ ሃይሚ እዩ ምን ሲያደርጉ እንደነበረ ማለት ነው። እንግዲህ በትናንትናው በብሩኬ ቻናል ላይ መግቢያ የሰራችው እዩ ናት ማለት ነው። ይሄንን እንድትሰራ ደግሞ እንዴት ሆነ፣ እንዴት ታገኘችው፣ እንዴት ተፈቀደላት የሚለውን ነገር እውነት እኔ ጠለቅ ብዬ ሳየውና ስገምተው በእርግጠኝነት ከእዩ ጀርባ ቤኪ አለ ብዬ አስባለሁኝ። ምክንያቱም ቤኪ ካሜራ ማናቸው ነው የሃይሚም የብሩኬም ያጠቃላይ በዛ አካባቢ ላሉ ዩቲዩበሮች ብሩኬ ሃይሚ በተለይ ደግሞ ለብሩኬና ለሃይሚ ካሜራ ማናቸው ቤኪ ነው ማለት ነው። ቤኪ ደግሞ እንግዲህ ካሜራማን እንዲሁም ኤዲተር ማኔጅ የሚያደርገው በአጠቃላይ ዩቲዩብ ቻናላቸውን ቤኪ ነው። ስለዚህ ትናንትና ደግሞ መግቢያ እንድትሰራ የፈቀደላት ቤኪ ነው ብዬ አስባለሁ። ሲቀጥል ደግሞ ቤኪ ካልነገራት ብሩኬ ካልነገራት ለዩ ብሩኬ ያለበትን ሆቴል እዩ እንዴት አወቀችና ልትሄድ ቻለች? እንዴት ልትሄድ ቻለች? አለምንም መረጃ ማለት ነው። ምክንያቱም ቴክስት ካልተጻጻፈላት መቼም ሎኬሽን ካላከላት ልታውቅ አትችልም። ነገር ግን ቤኪ ይመስለኛል ለእዩ ነግሯት፣ እዩ ደግሞ እንግዲህ በዛ አጋጣሚ ሄዳ ብሩኬን ያገኘችው የቤኪ እጅ አለበት ብዬ አምናለሁኝ እኔ በበኩሌ ማለት ነው። እና ሲቀጥል ደግሞ ሃይሚም መታለች። ሃይሚም ደግሞ እንግዲህ ሃይሚንም ደግሞ ያው እንደዛው የሚደግፍ ይነግራታል የት እንዳለ ማለት ነው። ለምን እሷ ስለሄደች እዩ ስለሄደች። እና አንዳንድ ጊዜ ምን መሰላችሁ ጓደኛችሁ ማን ነው ጓደኛዬ ማን ነው ብላችሁ ማወቅ መጠርጠር አለባችሁ ብዬ አስባለሁ። እና ሃይሚ እንድትናደድ ሃይሚ እንድትበሳጭ ወይ ደግሞ ነገሩ እንዲከር የተፈለገ ይመስለኛል ማለት ነው። እውነት ለመናገር ሃይሚ ትናንትና በጣም ተናዳለች። በተለይ ወደ መጨረሻ አካባቢ ላይ በጣም ነው የተናደደችው። ፍፄንም አይታችሁታል። ፍፄ እውነት ለመናገር በጣም ምርጥ ጓደኛ፣ በጣም ጥሩ አስተዋይ ልጅ፣ ጨዋ ልጅ ነው። ትናንትና እንኳን ራሱ በመካከላቸው መግባት አልፈለገም ምንም አይነት ነገር ማለት ነው። ምክንያቱም ያው ታውቃላችሁ የሆነ ቀን ሰላም ይፈጠራል፣ የሆነ ቀን ደህና ይሆናሉ። በዛ ጊዜ ደግሞ ቁርሾ የሚያበተርፈው ያው ወደ አንድ ወገን የወገነ ሰው ነው። ስለዚህ ከብሩኬም ሆነ ከሃይሚ መወገን አልፈለገም ፍፄ ማለት ነው። እንዲሁም መጨረሻ ላይ ውጣልኝ እያለው ነበረ ብሩኬ ግን ፍፄ በጣም በትዕግስት ነው በትህትና እየጠበቀው ማለት ነው። እና ፍፄ ምርጥ ጓደኛ ነው ልላችሁ ፈልጌ ነው። እና ትናንትና ግን እውነት ለመናገር እኔ ያበሳጨኝ ትንሽ እውነት ለመናገር ዲራማ ነው። እውነቴን ነው የምላችሁ። አንዳንድ ልጆች እርስ በርሳችሁ እየተጣላችሁ ነው። እንዲሁም ቲክቶክ ላይ የሌለ ሰጣ ገባ ገብታችኋል። ብዙ የሚያሳስበን ብዙ የሚያስጨንቅ ነገር አለ። በእርግጥ የእነሱ የሚያስጨንቅ የሚያሳስብ ነገር ሊሆን ይችላል። ግን ደግሞ ከራሳችሁ በላይ ራሳችሁን ልክ እልህ ውስጥ አስገብታችሁ ለሰው በጣም እንደስትሉ በጣም ነው የሚገርመው። በእርግጥ በጣም ብዙ ደጋፊ በጣም ብዙ ወዳጅ እንዳላቸው ይታወቃል። ግን እናንተ አትጣሉ፣ እርስ በርሳችሁ መጣላት የለባችሁ። ምክንያቱም እነሱ ስራ እየሰሩ ስለሆነ ነገ ጠዋት አብረው ይገጥማሉ። በዛ ሰዓት ደግሞ እናንተ ትቀራላችሁ አይደል እንዴ? ስለዚህ ራሳችሁንም እያሰባችሁ ለራሳችሁም ራሳችሁን እያያችሁ ብትሆኑ እጅግ በጣም መልካም ነው እላለሁኝ ማለት ነው። ትናንትና በመጨረሻ ፓርት ላይ አይታችሁ ሆነ ሃይሚ በጣም ተናዳለች። ግን ብሩኬ ማለት ነው እንደዛ አንጠልጥሎ ሲያወጣ ታስቡት። ዲራማን ቢሆን ማለት ነው ዲራማን ቢሆን እንዴት ነው ይሄንን የአይነት ካራክተር ሊሰጣት የሚችለው? በጣም ነው እኮ የሚያበሳጨው። አንጠልጥሎ የምትወዳትን ሰው የምታፈቅራትን የምትሳሳላትን ሰው እንደዛ አንጠልጥለው ውጭ ስትላት እሷ በነገራችን ላይ ምንም ቢሆን ተበሳይታለች። በጣም ተሰምቷታል። የእውነቴን ነው የምላችሁ ተበሳይታለች። እና ይሄ ነገር ዲራማ ነው ማለት ተውኔት ነው። በቃ እየተወኑ ነው በእርግጠኝነት። ግን በጣም ይሄ ካራክተሩ ሃይሚን አበሳጭቷታል። በጣም እልህ ውስጥ ገብታ ነበረ። ጭራሽ በቃ በጣም ነው አልሆነ ነገር ውስጥ እየገባች የነበረው። እና እውነት ለመናገር የሚያበሳጩ ቦታ ነው። ሲቀጥል ደግሞ ብሩኬ ትናንትና ሲያደርግ የነበረው የሚያበሳጭ ነው። እዩ ቤት መታ እዩን አይዞሽ እያለ እያባበለ ተደግፎ ምናምን ሲያሻሽ ነው ሃይሚ የደረሰችበት። ሃይሚ ደግሞ እንግዲህ እንዳንድ እንደምትወደው ሰው ቦታ እንዳለው ሰው ያንን ነገር ስታይ አልቻለችም።
በጣም ብዙ መናገር ፈልጋ ነበር፣ ግን ደግሞ እየዋጠችው ትዕግስት እያደረገች ነበረ። ለምን ይሄ ሆነ ካላችሁ ያው ሴት ነች፣ ሴትነቷ ይፈታተናታል። ምክንያቱም በጣም የምትወደው ብሩኬ ብዙ ነገሯ ነው። ስለዚህ ያን ነገር ማየት ደግሞ በጣም ይከብዳል። እና ደግሞ ውድ ነገር አለቦታው ሲገኝ ርካሽ ይሆናል ይባላል አይደል? እንዴ እውነቴን ነው የምላችሁ። ውድ ነገር አለቦታው ሲገኝ ርካሽ ይሆናል ይባላል። ትክክል ነው። እና ዩ ደግሞ በጣም ብዙ ሰው ይጠላኛል፣ በቃ በጣም ብዙ ሰው ነው እኔን ጥፋተኛ እያደረገኝ ያለው እያለች ነው ትናንትና ማለት ነው። በነገራችን ላይ አንቺ ራስሽን ወይም ደግሞ አንቺ ከማናንሰሽ ሳይሆን አንቺ ቆንጆ ሳትሆኝ ወይ ደግሞ ለሰው ሳትመጥኝ ቀርተሽ ሳይሆን አንቺ ራስሽን ክብርሽን ዝቅ አድርገሽ አንቺ ራስሽን አዋርደሽ የመጣሽበት መንገድ ነው አይደል? እውነቴን ነው የምላችሁ። ምክንያቱም ወንዶች ምን ይፈልጋሉ መሰላችሁ? እጅግ በጣም እናንተ ውብ ቆንጆ ብትሆኑ አልሆነ ቦታ ከተገኛችሁ ወይም ደግሞ ወንድ ልጅ እሱ ራሱ ፈልጎ እሱ ራሱ በጣም ብዙ ሰግዶ ቤተሰብ ጓደኛ በምን አስጨንቆ ካገኛችሁ ነው እንጂ እናንተ ሄዳችሁ በግድ እኔ ነኝ ካለ እኔ ሰው የለም እኔ ያንተ ብቻ ነኝ ብላችሁ ካላችሁት ያ እናንተን ያወርዳችኋል፣ ክብራችሁን ዝቅ ያደርጋችኋል። እዩ ያ ነው አንቺን የጎዳሽ። አመጣጥሽ ነው፣ አደራረግሽ፣ ድርጊትሽ ነው እንጂ ሰዎች አንቺን በአቋምሽ በመልክሽ በምናምን አይደለም አንሽ በቃሽ አሉሽ። ምክንያቱም አንቺ ሴትነትሽን አርክሰሽ በዛ መንገድ እኔን ብቻ ብለሽ ስለመጣሽ ነው እንጂ ሌላ ነገር ምንም አይነት ነገር የለውም። ስለዚህ ውድ ነገር አለቦታው ሲገኝ ርካሽ ይሆናል። አንቺ ራስሽን ማስወደድና ማስከበር ከቻልሽ ራስሽ ክብርሽን ጠብቀሽ ክብርሽን በሚመጥን ቦታ መገኘት ነው እንጂ ያለብሽ እንደዚህ ስለሆንሽ እንደዚህ በጣም እንትን ስላልሽ ነግሮሻል። ደግሞ አንቺ ስለወደድሽኝ እኔ ልወድሽ አልችልም፣ በቃ እኔ ልወድሽ አልችልም፣ እኔ አልወድሽም ብሎ ነግሮሻል። ከዚህ በላይ ደግሞ አንቺ ራስሽን አርከሰሽ ልዝቅ ብለሽ ዛሬ ኦልሞስት አንቺ ብሩኬን የራስሽ ልታደርጊው ትችያለሽ፣ ግን 2 ቀን 3 ቀን ከዚያ በኋላ እሱ እስርሽ የለም። ምክንያቱም እሱ ስለማይወድሽ፣ እሱ ዋጋ ስላልከፈለልሽ። ማንኛችንም ብንሆን ሰው ዋጋ የከፈለልን ሰው ነው እንጂ አብሮን የሚሆነው ዋጋ ያልከፈለልን ዝም ብሎ ባገኘበት ጊዜ የሚያገኘን ሰው ከሆነ ይቺ ምንጊዜም ትገኛለች ብሎ ራሳችን ላይ ይሳለቅብናል። ስለዚህ እዩዬ እኔ የምመክርሽ ነገር ራስሽን አኩሪ፣ ራስሽን ትልቅ ደረጃ ለማድረስ ከፈለሽ በራስሽ በሴትነትሽ ክብር ይኑርሽ እላለሁኝ። ሌላ እንግዲህ ድራማ እየሆነ የሚያናድደኝ ነገር ነው ምን እንደው ልንገራችሁ። ብሩኬ ትናንትና አይሚን እንደዛ አንጠልጥሎ ሲያወጣት በጣም ነው ያናደደኝ፣ በጣም ነው ያበሳጨኝ። እውነቴን ነው የምላችሁ፣ በጣም ነው ያበሳጨኝ። ምክንያቱም ማድረግ የለበትም። ለምን እንደዛ ያደርጋል እንዴ? እንዴት እንደዛ ያደርጋል? የሚወዳትን የሚያፈቅራትን የወደፊት ህይወቴ ናት ብሎ የሚያስባትን ሴት አንጠልጥሎ እኮ ነው ወደ ውጭ ያወጣት። እኔማ ጉር ነው የገረም። እሷ ራሱ ልህ ይዟታል እዛ ጋ ያ ፓርት እሷ ራሱ በጣም ስሜታዊ ያደርጓታል። ብቻ ግን ለማንኛውም ሰላሙን ያምጣ። እነሱ ይታረቃሉ፣ እነሱ አንድ ናቸው፣ እናንተ ትጣሉላችኋሉ። መልካም ጊዜ። አመሰግናለሁ።